ባፕቲዝድ ፕሌቶ አውግስጢኖስ ዘሂፖ የሂፖ ሊቀ ጳጳስ ጥሙቅ አፍላጦናዊው አውግስጢኖስ ክፍል 2። አውግስጢኖስ ታዲያ ስንመለከተው ምን አይነት ሰው ነበረ? በመጽሐፉ ላይ ስናየው በኑዛዜ በተባለ መጽሐፉ ላይ ነው ይህንን ስለ ራሱ ሲጽፍ ስለ እናቱም አካቶ በነበረበት ነገር ነው ስለ እናቱ ያነሳውላችሁ። በተጨማሪ ግን አውግስጢኖስ ምን አይነት ህይወት ነበረው የሚለውን ስንመለከት ፍጹም ኃጢአተኛ ነበረ። ማለት በድሮው ዘመን ጳጳስ ሆኖ የሚሾም ልጅ ከወለደ በኋላ ምን ካለ በኋላ ይቻላል አግብቶ መኖር ይቻላል በጵጵስናና እርሱ የነበረበት ጊዜም እንደዛ ነበረ እና ኃጢአተኛነቱ የሚታወቀው ምን አይነት ስራ ሰርቷልኝ? በዝሙት የወለደው አንድ ልጅ ነበረው። በህፃንነት የሞተው አዲኦዳተስ የተባለ ልጅ ነበረውና ፍጹም በጣም ከፍተኛ የኃጢአት ሌቨል ላይ የደረሰ ሰው ነው። እንደዚሁ በተጨማሪ ደግሞ ፍጹም ደግሞ አንባቢ ነው። ከልጅነቱ በ19 ዓመቱ በ20 ዓመቱ ጀምሮ የሚያነባቸው ትልልቅ ቮሊዩም ያላቸው መጽሐፎች፣ ትልልቅ ስለ ፍልስፍና የተጻፉ መጽሐፎችም በእርሱ መረዳት ሳይሆን በተጻፈበት አውድ እየተረዳ ያደገ ስለነበር ይሄ አረዳዱ ወደ ስህተት እንደመራው ይነግረናል መጽሐፉ። ፍጹም ይቅርታን ጠያቂ ነበረ። ለሰራቸው ስህተቶች ሁሉ ቤተ ክርስቲያንን ይቅርታ የሚጠይቅበት መንገድ ምን አይነት ተጸጻች እንደሆነ፣ ምን ያክል ለይቅርታ ክፍት የሆነ ሰው እንደሆነ ያሳየናል፣ ያስመለክተናል። እንደገና ደግሞ ፍጹም አፍቃሪ ነው። ያፈቀራት እቺ ልጅ የወለደባትን ሴት እና ከሌሎች ደግሞ በተጨማሪ ከሷ ውጭ ደግሞ ብዙ ሴቶች ነበሩ የሚወዳቸው እና ሊያገባ ሲል ይህቺ ሴት ጥላው ትሄዳለች። ወደ የት? ወደ በቃ ከእንግዲህ ወዲህ አንተን ትቼ መኖር አለብኝ፣ ካንተ ሌላ ግን ማንንም ምቀርብ አይነት ሴት አይደለሁኝም ብላ ትነግረዋለች። እና ይሄንን ለራሱ በመጽሐፉ ሲገልጠው እኔ የሴት አብነት መከተል ያቅተኝን እያለ ሲጸጸት ያስመለክተናል። እና እሷን በጣም ወዷትኝ ሊያገባ ነው ሲባል እርሷ ጥላው ትሄዳለች። ለምን? ትዳርህን እንዳልበጠብጥ በሚል አይነት እሳቤ ማለት ነው። ከዛ በተጨማሪ ደግሞ ፍጹም የዋህ ነው። የዋህነቱን የሚያሳየው ደግሞ ጓደኛው አንድ ላይ ተወልደው ያደጉ ጓደኛው ሲሞትበት ሰፈሩ ሁሉ እርሱን ያስታውስበታል። መንገዱን ሲያየው እርሱ የሄዱበት መንገድ፣ አብረው የተጫወቱትን፣ ያወሩትን፣ ያወጉትን ሲያስታውሰው አልቻለም። ስለዚህ በዚህ የተነሳ ሀገሩን ጥሎ እስከ መሰደድ የደረሰ የዋህ ነው። ፍቅሩ ደግሞ ከፍተኛ ነው። ስለዚህ ፍቅሩ ከፍተኛ መሆኑን ሲናገር እኔ ነኝ ጥፋተኛው፣ የማይሞተውን እንደሚሞት አድርጌ መውደዴ እኔ ነኝ ጥፋተኛ እያለ ሲጸጸት እንመለከተዋለን። በአጠቃላይ መጽሐፉ አንደኛ ስለ ቤተ ክርስቲያን እውቀቶች የዘረዘርኩላችሁ 8ቱን ነገሮች በደንብ ያብራራል። በይበልጥ ግን ጥንተ አብሶን፣ የእግዚአብሔርን አስቀድሞ መወሰን፣ የሥላሴን አንድነት ሶስትነት፣ እንዲሁም ደግሞ ስለ ነጻ ፈቃድ በከፍተኛ ሁኔታ የሚያብራራ መጽሐፍ ነው። አንብቡት፣ ተጋበዙልኝ። አመሰግናለሁ።